ናችሁ? ደህና ናችሁ? እኔ ደህና ነኝ። ያው ዛሬ ደግሞ አንድ ሌላ ስራ ተዘጋጅቼ መጥቻለሁ። ከእንስሳት አለም ነው። ያው እንግዲህ እንደተለመደው ቤተሰባዊነታችሁን ላይክ፣ ሼር፣ ሰብስክራይብ በማድረግ እንጀምራለን ቤቱን። ያው አንድ አራት አምስት አካባቢ ስለ እንስሳዎች አስደናቂ ነገሮች አቀርብላችኋለሁ። እንደሚከተለው አንደኛ ላይ የምናገኘው ኮሞዶ ድራጋን ይባላል። በኢንዶኔዥያ ደሴቶች ብቻ የሚገኝ ሲሆን በአለማችን ካሉት ሁሉ ትልቁ የእንሽላል ዝርያ ነው። እርዝመታቸው ከ3 ሜትር ድረስ ይረዝማል። ክብደታቸው ደግሞ 70 ኪሎ ግራም ነው። የሚመገቡት ደግሞ የተለያዩ አጥቢ እንስሳት፣ ወፎችን፣ ሌሎችን እንስሳት ነው ማለት ነው። አንዳንድ ጊዜም ትላልቅ አጋዘኖችንና ሰዎችንም ይመገባሉ። በጣም ትልቅ ከመሆናቸው የተነሳ ማለት ነው። ኮሞዶዎች የግንኙነት ወቅታቸው ከግንቦት እስከ ነሀሴ ሲሆን መስከረም ላይ ሴቷ ኮሞዶ 20 እንቁላሎችን ትጥላለች። 8 ወር ቆይተው ሚያዝያ ላይ ይፈለፈላሉ። እነዛ የጣለቻቸው እንቁላሎች ለአቅመ አዳሚ የደረሰ ኮሞዶ ለመድረስ ቢያንስ ከ8 እስከ 9 አመት ይፈጅባቸዋል። ይህም ማለት ከ8 እስከ 9 አመት በሚቆዩበት ሰዓት ዛፍ ላይ አድርገው ነው እንትን የሚሉት። ምክንያቱም ለጥቃት ስለማይመቹ ለማምለጥ ስለማያስችላቸው እነዚህ ልጆቻቸውን 8-9 አመት እስከሚሆናቸው እዛው ከዛፍ ላይ አያወርዷቸውም ነው የሚለው። እስከ 30 አመትም የመቆየት እድል አላቸው ነው የሚለው። ያው ምስሉ ላይ እንደምትመለከቷቸው እነሱ እነዚህን ይመስላሉ ኮሞዶዎቹ። በቀጣይነት የምናገኘው መስክ አጋዘን ነው የምናገኘው። ይህ እነዚህ የመስክ አጋዘኖች የሚገኙት በሰሜን ኤዥያ ሲሆን እነዚህ አጋዘኖችም ከሌሎች በተለየ መልኩ ሁለት ረጃጅምና ሹል ጥርሶች አሏቸው። ጥርሶችን የሚጠቀሙባቸው የሚገርመው ማለት ነው ያው ወንዶች ለሴት በሚጣሉበት ወቅት ለመዋጋት ነው ማለት ነው። በሰውነታቸው ውስጥ ያለው ግሩም መዓዛ ያለው ፈሳሽ ስለሚያመነጩ ይሄ ሰዎች ለሽቶ መስሪያነት ይጠቀሙታል ነው የሚለው። በዚህ የተነሳ በብዛት ታድነው ቁጥራቸው በ95 በመቶ በመጥፋት ላይ የሚገኙ እንስሳቶች ናቸው። ክብደታቸው ደግሞ ከ7 እስከ 18 ኪሎ ግራም ሲደርስ ሴቷ መስክ አጋዘን ከ150 እስከ 180 ቀናቶችን ከቆየች በኋላ በእርግዝና ያው በእነዚህ ቀኖች መካከል ያው አንድ ግልገል ብቻ ትወልዳለች። በህጋዊ መልኩ ያው እነዚህ የሚያመነጩት ግሩም መዓዛ ያለው ከሰውነታቸው የሚወጣ እጢ በህጋዊ መልኩ ለመሸጥ ስለማይመች በህገወጥ መልኩ በአንድ ጥቁር ገበያ 1 ኪሎ ግራም የመስክ አጋዘን እጢ በ45,000 ዶላር እየተሸጠ መሆኑን ነው የሚያሳየን መረጃው። በቀጣይነት የምናየው ደግሞ እነዚህ ግዙፍ ንስሮች በተራራ አካባቢ የሚገኙ ሲሆኑ የተራራ ፍየሎችን ተሸክመው እንደሚበሩ ምን ያክሎቻችን እናውቃለን? እነዚህ ንስሮች ያው ተራራ ላይ ያገኟቸውን ፍየሎች ቀጥታ ብድግ አድርገው ወደ ገደል ሲጥሏቸው ፍየሎቹ በሚሞቱበት ሰዓት እነዚህ ንስሮቹ ተረጋግተው ይመገቧቸዋል ነው የሚለው። ሌላው ፈረሶች ስለ ፈረሶች ልክ እንደ ሰው ህልም ያያሉ የሚገርማችሁ ነገር ማለት ነው። ያው ወንድ ፈረስ ደግሞ 40 ጥርስ ሲኖረው ሴቷ ፈረስ ወይም ባዝራዋ ወደ 36 ጥርሶች ነው ያሏት ነው የሚለው። በተፈጥሮ ያው የክብረ ንጽህና ወይም ድንግልና ያላቸው በምድር ላይ ያው ፈረሶችና ሰዎች መሆናቸውን ድንቅ ያስብላቸዋል። ባለ ሁለት ሻኛ ግመሎች ሌላኛው ደግሞ መረጃ ባለ ሁለት ሻኛ ግመሎች ወይም ባክትሬን ካሜል የሚባሉት የሚገኙት በሰሜን እስያ ሲሆን እነዚህ ግመሎች እጅግ በጣም ከተራቡ የሞቱ እንስሳቶችን ገመድ የሰው ጫማ እና የድንኳን ጨርቆችን ይመገባሉ። ልክ እንደ ሌሎች ግመሎችንም ውሃ ሳይጠጡ ለረጅም ጊዜ ይቆያሉ። ቁመታቸው ደግሞ ከ1.7 እስከ 2.1 ሜትር ሲረዝም
ክብደታቸው ደግሞ ከ600 እስከ 816 ኪሎ ግራም ይመዝናሉ ነው የሚለው። በሰዓት ደግሞ እነዚህ ግመሎች ያው ወደ 64 ኪሎ ሜትር አካባቢ እንደሚጓዙ ነው። የመኖር እድሜያቸው ደግሞ ያው ከ35 እስከ 50 አመት ይቆያሉ ነው የሚለው። ያው ውዶችዬ የነዚህ ምስሎቻቸውን ያው ከሞላ ጎደል ለማሳየት ሞክሬያለሁኝ። በተረፈ እነዚህን ይመስላሉ ዛሬ የተዘጋጀሁባቸው ዝግጅቶች። ያው እንግዲህ ስለተከታተላችሁኝ አመሰግናለሁኝ። ከተመቻችሁ ላይክ ሼር ሰብስክራይብ እንዳይረሳ። በተረፈ እወዳችኋለሁ። ሰላማችሁ ይብዛልኝ። ባይ ባይ